ሃይ እንዴት ናችሁ? ሰላም ናችሁ ወይ? መቲ ነኝ። እንግዲህ ዛሬ የመጀመሪያውን ብሎግ እንቀርጻለን ማለት ነው። ዛሬ አንድ የምንሄድበት ቦታ አለ፣ የሆነ ኢቨንት አለ የተዘጋጀ። ዛሬ ቀኑ ሙሉ የተዘጋጀ ኢቨንት አለ። እዛ ኢቨንት ላይ አብረን እንሂድ ወጥቻለሁ። ዲስ ኢዝ ማይ አውትፊት። በነገራችን ላይ ይሄኛው ኢቨንት ምንድነው? ኤግዚቢሽን ነው። ቴክኖ ሞባይል ያዘጋጀው ከቦርድ ሴልፎን ጋር የተዘጋጀ ኤግዚቢሽን ነው። እዚህ ኤግዚቢሽን ላይ የኔ ፎቶዎች አሉ ማለት ነው። በሰዓቱ እዛ ቦታ ላይ የነበራችሁ ሰዎች ሆፕፉሊ ታውቃላችሁ ስለ ኤግዚቢሽኑ። እዚህ ኤግዚቢሽን ላይ እኔ ከቦርድ ሴልፎን ጋር አብረን በመሆን በቴክኖ ሞባይል ያነሳናቸው የተለያዩ ፎቶዎች አሉ። እዚህ ላይ ወደ 14 ወይ ምናምን የሚሆኑ ፎቶዎች የኔም ተካተዋል ማለት ነው። ስለዚህ ኤግዚቢሽኑ ፎቶን የማሳየት እና በዛውም ደግሞ የቴክኖ ሞባይል ዋናው ዓላማው የቴክኖ ሞባይል ማስመረቅ ወይም ደግሞ ማሳየት ነው እና እንደምታዩት እንግዲህ ፎቶዎቼ ነው ከ7 ሰዓት እስከ ምሽቱ የነበረ ፕሮግራም ስለነበረ በመሃል እንግዲህ አልቀረስኩላችሁም ማለት ነው። ይሄንን ያለውን በሳይለንት አጣጥሙት። ከወደዳችሁት ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። ከዚህ በኋላ የተለያዩ ቭሎጎችን እንግዲህ የምቀርጽ ይሆናል ከፈጣሪ ጋር። እናንተም ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ ማለት ነው። መልካም ጊዜ